እባካችሁ ምንድነው ዜና አንባቢ መስሎሽ? ሰላም ተመልካቾቻችን፣ ተዋናይ ጁኒየር ስንታየው እባላለሁ። በቅርቡ በኢቫንጋዲ ዩቲዩብ ቆንጆ ተወዳጅ ሆኑ ስራዎችን እንድንላችሁ እንቀርባለን። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንወዳችኋለን። ቴንክ ዩ። የተከበራችሁ የኢቫንጋዲ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እኔ ስሜ ዮሴፍ በቀለ ተዋናይ ዮሴፍ በቀለ እባላለሁ። በተለያዩ ሎካል ቲቪ፣ ሲኒማ ላይ እና ዲስ ቲቪ እንዲሁም አሁን በዩቲዩብ ቻናሎች በተለያዩ የተነሱና በጣም የሚታዩ በሳምንት ከ3 እና ከ4 ሚሊዮን በላይ የሚታዩ ስራዎች ላይ ታቁኛላችሁ። አሁን ደግሞ በአዲስ ስራ በኢቫንጋዲ ዩቲዩብ ቻናል መተናል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ጋብዛችኋለሁ። አሪፍ ስራ ይዘን እንደምንመጣ ደግሞ ቃል እገባላችኋለሁ። ኦኬ፣ እናመሰግናለን ተዋናይ ዮሴፍን። እኔ ደግሞ ተዋናይ ሰለሞን ተገኝ እባላለሁ። በተለያዩ የዩቲዩብ እና የዲስ ቲቪ ድራማዎች ላይ በተከታታይ ድራማ እታወቃለሁ። አሁን ደግሞ በቅርብ ቀን የሚገርም ቻናል ተመቶልናል። ይሄ ቻናል ኢቫንጋዲ ዩቲዩብ ይባላል። በዚህ በኢቫንጋዲ ዩቲዩብ ላይ ሁላችሁም ሰብስክራይብ እንድታደርጉና ሼር ላይክ እንድታደርጉ ኢንቫይት አደርጋችኋለሁ። ከፍ እንላለን አብረን ከኢቫንጋዲ ጋር። አመሰግናለሁ። ወዳችኋለሁ። ቴንክ ዩ። ሰላም እንዴት ናችሁ? እኔ ተዋናይት ሳምራዊት ነኝ። ዛሬ በአዲስ ቲዩብ ኢቫንጋዲ ቲዩብን ይዘንላችሁ መተናል። በኢቫንጋዲ ቲዩብ ቆንጆ ስራዎችን ይዘንላችሁ ስለምንመጣ ሁላችሁም ሰብስክራይብ ያደረጋችሁ ጠብቁን። እንወዳችኋለን። ሰላም እንዴት ናችሁ? እጸገነት ነኝ። ይሄን ደግሞ ኢቫንጋዲ ቲዩብ ይባላል። ሰብስክራይብ እና ላይክ ሼር እያደረጋችሁ እስከዛ ጠብቁን። አዳዲስ ስራዎችና ቆንጆ ለእናንተ ይመጥናሉ ብለን ያሰብናቸው ነገሮች ይዘንላችሁ እንመጣለን። እናመሰግናለን። እንወዳችኋለን። የተከበራችሁ የኢቫንጋዲ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ስሜ ተዋናይ ዮሴፍ በቀለ ይባላል። ከዚህ በፊት በተለያዩ የዲስ ቲቪ የሲኒማ እና የሎካል ቴሌቪዥን ላይ በመስራት እታወቃለሁኝ። አሁን ደግሞ የተለያዩ ዩቲዩብ ተከታታይ ድራማዎች ላይ በተለያዩ የካራክተር ስም እታወቃለሁ። ለይኩን፣ ባይሉ፣ እስክንድርና ሌላው ስም የጠፋብኝ እና አሁን ደግሞ ለየት ወጣ ያለ ስራዎችን ይዘን በኢቫንጋዲ ቻናል መተንላችኋል። ገብታችሁ ሰብስክራይብ ካደረጋችሁ አትከስሩም። በእርግጠኝነት አትርፋችሁ ትወጣላችሁ። ምክንያቱም አዝናኝ፣ አስተማሪና በደንብ ከቤተሰብ ጋር የሚታዩ ፊልሞችን ይዘንላችሁ እንመጣው። ሰብስክራይብ እንዲያደርጉ በዚህ አጋጣሚ ጋብዛለሁ። እወዳችኋለሁ። ሰላም እንዴት ናችሁ? ሃሌሉያ ወይም በሲምባ በሚባል ታወቃለሁ። የፊልም ዳይሬክተር እና ተዋናይ ነኝ። ዛሬ ምን ይዤላችሁ ቀረብኩ መሰላችሁ? እዚህ ቻናል ላይ ምን ታገኛላችሁ? አንደኛ ብቃት ባላቸው ዳይሬክተሮች ቆንጆ ድራማዎችን፣ ፊልሞችን ትከታተላላችሁ። የት አትሉም? ኢቫንጋዲ ዩቲዩብ ቻናል ላይ ብቻ። ከእናንተ የሚጠበቀው 2 ነገር ነው። ሰብስክራይብ በማድረግና የደውል ምልክቷን ነካ በማድረግ ላይክ አድርጎ ለቤተሰብ ለጓደኛ ሼር በማድረግ ምን ትጠብቃለህ? ላይክ ኢቫንጋዲ ቻናል። ሰላም እንዴት ናችሁ? እኔ ኤርሚያስ ደሳለኝ። ሰሞኑን አዳዲስ ድራማዎችን ይዘንላችሁ መጥተናል። ይዘንም የመጣ ነው በኢቫንጋዲ ቲዩብ ነው። እየገባችሁ ሰብስክራይብ አድርጉ፣ ስራችንን ተከታተሉ። እንወዳችሁ። ሰላም ጤና ይስጥልኝ። የፊልም ተዋናይ አብርሃም ዘሪሁን ነኝ። በኢቫንጋዲ ዩቲዩብ ቻናል አዳዲስ ቆንጆ አስተማሪ፣ መካሪ፣ አዝናኝ እንዲሁም ደግሞ ሲሪየስ የሆኑ ድራማዎች በተከታታይ ይቀርብላችኋል። ታዲያ እርስዎም ይጠብቃሉ። አካውንቱን ላይክ፣ ሼር፣ ሰብስክራይብ በማድረግ ተደራሽነቱን አብዙልን ስንል እነሆ በፍቅር እንጠይቃችኋለን። እንወዳችኋለን። እናመሰግናለን። ሰላም እንዴት ናችሁ? ፌቨን ተስፋ ይባላለሁ ወይም ደግሞ በኑሃሚን ድራማ ዝናሽ። ይህ የኢቫንጋዲ ዩቲዩብ ቻናል ነው። ቆንጆ ስራዎች ይቀርቡበታል አሉ በምንላቸው ደራሲዎች፣ ዳይሬክተሮች፣ ተዋናዮች የተዘጋጀ ነው። የምትፈልጉትና የምትወዱት አስተማሪ ነገር ይሆናል። ከእናንተ የሚጠበቀው ሼር፣ ኮፒ፣ ሰብስክራይብ ማድረግ ነው። ይመቻችሁ። ሰላም እንዴት ናችሁ? እኔ ቃል ኪዳን እውነቱ ነኝ። እንግዲህ በኢቫንጋዲ ዩቲዩብ ቻናል ላይ አዳዲስ ቆንጆ ስራዎችን ይዘንላችሁ እየመጣን ነው። እስከዛ ድረስ ግን ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ እንድጠብቁን በአክብሮት እጠይቃችኋለሁ። አመሰግናለሁ። ሰላም እንዴት ናችሁ? የኢቫንጋዲ ፋሚሊዎች ዛሬ እንግዲህ ሰብስክራይብ እንድታደርጉ ልንጠይቃችሁ ይችላል። እባካችሁ ምንድነው ዜና አንባቢ መስሎሽ?
ለማንኛውም ኢቫንጋዲ ዩቲዩብ ሰብስክራይብ አድርጉ። ቆንጆ ፊልሞች ይዞላችሁ ይመጣል። ዩቲዩብ የማን እንደሆነ እናውቃለን፣ ያው ስም አንናገርም። ሰብስክራይብ አድርጉ ብቻ ዝም ብላችሁ። ቆንጆ ፊልሞች ይለቀቅላችኋል። ይመቻችሁ። ፒስ አውት። ሰላም ቤተሰብ እንደምን አላችሁ? ወደ እናንተ አዲስ ቻናል ይዘን መተናል። ኢቫንጋዲ ዩቲዩብ ይሰኛል። የዩቲዩብ ለእናንተ የሚያዝናና የሚያስተምር ቆንጆ ፕሮግራሞችን ይዞ ይመጣል። ሁላችሁም ሰብስክራይብ አድርጉ። ሰላም እንዴት ናችሁ ቤተሰቦቼ ፋሚሊ? አሁን የመጣሁት በኢቫንጋዲ ዩቲዩብ ነው። ኢቫንጋዲ ዩቲዩብን ሰብስክራይብ አድርጉ። በቀጣይ ቆንጆና አሪፍ ስራዎችን ይዞላችሁ ይመጣል። ያው ራሴን አላስተዋወቅኩኝ ማለት ይቅርታ። በካራክተር ስሜ ባቢ ይባላለሁ፣ በኖርማል ስሜ ደግሞ ለይኩን ይባላለሁ ማለት ነው። ዩቲዩብን ሰብስክራይብ አድርጉ። ቆንጆና አሪፍ ይስራዎችን በቀጣይ ይዞላችሁ ይመጣል። ይመቻችሁ ጋር አይለገም ተከኒ። ይህ ኢቫንጋዲ ዩቲዩብ ባለአዲስ ስራዎች እየመጣ ነው። ሰብስክራይብ እያደረጋችሁ ጠብቁ። አጓጊ ዩቲዩብ እንዳያመልጣችሁ። ይመቻችሁ። ሰላም እንዴት ናችሁ? በተለያየ ድራማ የምታውቁኝ ዮርዳኖስ አዳሙ ነኝ። እንግዲህ ዛሬ በአዲስ የዩቲዩብ ቻናል መሰናል ኢቫንጋዲ የዩቲዩብ ቻናል ይባላል። እንግዲህ በዚህ የዩቲዩብ ቻናል የተለያዩ ድራማዎችን የምናቀርብ ነው የሚሆነው። ቆንጆ ስራዎችን ይዘን ለመምጣት ዝግጅት ላይ ያለነው እና ሰብስክራይብ በማድረግ ቤተሰብ ሁሉ በጣም ቆንጆ ስራ ይዘን እንመጣለን። ሰብስክራይብ አድርጉ። ሰላም እንዴት ናችሁ? በተለያዩ ድራማዎች የምታውቁኝ ቃል ነኝ። ዛሬ ደግሞ በአዲስ ዩቲዩብ ወደ እናንተ መጥተናል። ኢቫንጋዲ ይባላል። ሁላችሁም እየገባችሁ ሰብስክራይብ አድርጉ። ጠብቁ። ውድ የዚህ ዩቲዩብ ተመልካቾች በሙሉ እንዴት ናችሁ? ሰላም እግዚአብሔር ይመስገን። ይሄን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። በሚገርም ስራ እየመጣ ነው። ጠብቁት። እናመሰግናለን። ቴንኪው። ሰብስክራይብ አድርጉ። ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። አዲስ ስራ ነው እየመጣ ነው። ኢቫንጋዲ ይባላል። ሰብስክራይብ ያደረጋችሁ ሁሉ በጣም ምርጥ ስራዎች ያመጣላችኋል። ጠብቁ። በቅርብ ይመቻችሁ።